But I'm asking you, point me for one person, even one person, in that time that said the things you believe in. Because right now what's happening is you're interpreting the scripture based on what you think is the case. Why that's so profoundly dangerous is because in another campus there could be someone else saying the exact opposite of what you're saying based on their own understanding. Rather, we should appeal to the context in any text, including scripture, but any other text. So who's the ultimate authority for you? For me, the ultimate authority? Yeah. Wow. The body of Christ, the church. What's the same body? Church? That's a good question. So now we can get to the councils if you want. No. I need a straight answer from you now. Yeah. This is going on too long from my perspective. Okay. What's the ultimate authority for you? The ultimate authority is Christ and his body, the church. No. Yes. What did you mean when you say the church? Heresy. What does that mean? Not heresy at all, huh? What does that mean, the church? The church as the concrete body. St. Paul spells out a tripartite hierarchy of authority. There's the bishop, there's the elder or the presbyter, and there's the deacon. The conglomeration or the council of all these bishops who received authority directly from the apostles, that is the body of Christ. That's Who's the the head church. bishop? The head bishop. Well, in any given region, there's a head bishop. ኢየሱስን ማመን ማለት እሱ የተናገረውን እውነት ነው ብሎ ማመንና ያዘዘውን መፈጸም ነው። እርሱ የተናገረውን እየተጠራጠሩ በኢየሱስ ማመን የሚባል ነገር የለም። መዳን በኢየሱስ ማመን እንጂ በሥጋውና በደሙ አይደለም የሚለው አባባል ከዚያ ጊዜዎቹ አይሁዶች የከፋ ንግግር ነው። የሚናገረውን የማያውቅ ሰው ንግግርም ነው። ፓስተሩ ግን ዲያቆኑን ነው የምትናገረውን የማታውቅ ሰውነ ሲል የተደመጠው። ታዲያ ማን ነው የማያውቀው? ፓስተሩ ወይስ ዲያቆን ምህረት? ክርስቶስን የእግዚአብሔር የባሕሪ አባቱ ብሎ ካለማመን ይልቅ ክህደት የለም። የክርስቶስ ትእዛዝን አለማወቅ ብትወዱኝስ ትእዛዜን ጠብቁ ብሎ ያስረገጠውን የዘመነ ስጋዌው ትምህርቱ የሚቃወም አይደለምን? ብዙዎች በብዙ መልኩ በክርስቶስ የሚሰናከሉትም ስጋዊ ሐሳብና በመንፈስ ያልተጠመቀ ምልከታ ይዘው በማስረጻቸው ነው። ታዲያ ዲያቆን ምህረት በማሻማ መልኩ መጻሕፍትን እየጠቀሰ መማር ያለብን መመስከርም ያለብን ሐዋርያት የተናገሩትን በዕለቱ የነበሩት ሐዋርያት የሰሙትን የጻፉትን ያብራሩትን እንጂ ያንተ ምልከታ መሆን የለበትም። ይህ የማይገባ ቢሆን ሐዋርያት ይጽፉ ነበርም። ከሐዋርያት በኋላም የተነሱት እነ ቅዱስ ሄሬኔዎስም ቢሆን ሌሎችም አበው ይህንን አላስተጋቡም። አንተ የአይሁዶቹን ትምህርት ስለምን ታስተምራለህ የሚል ነበርም። አይሁድ የመጀመሪያ ጥላቻቸው በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የሰነዘሩት ራሱን ከእግዚአብሔር ጋር ያስተካክላል፣ እርሱ እግዚአብሔር አይደለም የሚል ክህደት ነው። ሎቱ ሰብዓት። እሱ ግን የበደለውን አዳም ለመመለስ የሰው ልጅ የዘላለም ፍዳን ለማራቅ በእርሱ ልክ በእግዚአብሔር ልክ የሚቀበል የይቅርታ መስዋዕት ማቅረብ ነው። ይህ ፍጥረት አይችልም። ፍጥረታዊ ሰው ማንም አልቻለም። ነቢያትም ቢሆኑ ማንም አልቻለም። አዳምም አቀረበ፣ በእርሱ ደም የሰው ልጅ ሊድን እንደማይችል ነገረው። ራሱ ግን ቤዛ አድርጎ ሲያቀርብ በአምላክነቱ የተዋሃደውን ሥጋ ይቅር ሲለው፣ በደሙ ይቅር ሲለው በአባቱ በወልድ በመንፈስ ቅዱስ በራሱም ፈቃድ ነውና ሶስት ፈቃድ ሳንል በአንድ ፈቃድ በነገረ ድነት ያገኘነውን ቅዱስ ቁርባን በማመንና በመፍራት የምንድንበት ሥጋዬን የበላ ደሜን የጠጣ አለ። ይህ ዘላለማዊ ድነት የዳንበት ነው። ታዲያ በሃርቫርድ ዩኒቨርሲቲ የአይነቱ ክርክርም ማብቂያ ሳያገኝ ይብቃን በቃ ብሎ የገታው እንግዲህ ይኸው ፓስተሩ መሆኑንም ነው የታወቀው። ታዲያ ከዚህ ውይይት በኋላ ዲያቆን ምህረት በቲክቶክ ገጹ እንዳጋራው ከሆነ ሁላችንም በኦርቶዶክሳዊት ዕውቀት፣ በመጽሐፍ ቅዱስ ዕውቀት፣ በሐዋርያት በቅዱሳን አበው ትምህርት ልንጸና እንደሚገባ ያስተላለፈው መልእክት እጅግ የሚገዛ ነው። ዘመኑ የጥያቄ የመውደቅ የመነሳት በመሆኑ ከውድቀት ሊያነሱን የሚችሉት ቅዱስ